ውድ አድማጮቼ እንኳን ወደ ሜክ ሚዲያ በደህና መጣችሁ እያልኩ በዛሬው ቪዲዮ ላይ አንድ ድንቅ የምታምር ከተማን አስተዋውቃችኋለሁ። ከአመሰራረቷ ጀምሮ አሁን እስካለችበት ደረጃ ድረስ ፍንትው ጥርት አድርገን እንመለከታለን። እስከ ፍጻሜው ድረስ ከኔ ጋር ትቆዩ ዘንድ በአክብሮት እጋብዛለሁ። ቀጥታ ወደ ዛሬው ቪዲዮአችን። ድንቅ ምድር ለማየት የሀገራችን የከተማ ቁንጮ የአፍሪካ መዲና ከሆነችው አዲስ አበባ 275 ኪሎ ሜትር ወደ ደቡባዊው የኢትዮጵያ ክፍል መጓዝ ይኖርብዎታል። ቤሌማ በሚለው ሙዚቃ የምትታወቅ ሲሆን ፍቅርና ሰላም የት ይገኛል ካላችሁኝ ከሰማይ በታች እሷ ጋ ነው እላችኋለሁ። ወደ ኋላ መለስ ስላደርጋችሁና በ1949 ዓመተ ምህረት የዘመኑ ንጉሠ ነገሥት ዘኢትዮጵያ አፄ ኃይለሥላሴ ለጉብኝት ወደ ደቡባዊው የኢትዮጵያ ክፍል ይጓዛሉ። በዚህ ሰዓት ነበር አንድ ድንቅ የሚያምር በተፈጥሮ ውበት ያጌጠችን መንደር ወይም ትንሽዬ የገጠር ሰፈር ያዩት። ታዲያ ለዚህ ሰፈር ለስሟ መጠሪያ መነሻ የሆነው በስተ ምዕራብ የሚገኘው የፍቅር ሐይቅ፣ በስተ ደቡብ ምዕራብና በስተ ምስራቅ የሚገኙ እንደ ደብረ ታቦርና የወንዶ ገነት ተራራ ያሉ ድንቅ ተራራዎች እንዲሁም የተስተካከለው የመሬት አቀማመጧ የአፄውን ልብ አልፈው በሚሄዱበት ቅጽበት ሙንትፍ ስርቅ አድርገው ያስቀሩት የተፈጥሮ ገጸ በረከቶቿ ናቸው። የማህበረሰቡ ደግነትና የአየር ጸባዩ ተስማሚነት ደግሞ መንደሯን ይበልጥ ለትልቅ ከተማነት እንድትታጭ አድርጓታል። አንተ ያለውን እንጀራ ማንም አይበላውም እንደሚባለው ለሲዳማዋ ፈርጥ የተዘጋጀውን በረከት ያኔ በንጉሡ አንደበት ለዘመኑ የጠቅላይ ግዛቱ ገዢ ለነበሩት ለደጃዝማች በኋላ ራስ ለተባሉት መንገሻ ስዩም ከተማ ሆና ትመሰረት ዘንድ በኃላፊነት በትዕዛዝም ጭምር ያስረክቡታል። ጥቂት ምክክሮች ከተከናወኑ በኋላ ታዲያ በ1952 ዓመተ ምህረት ሐዋሳችን ከተራ መንደርነት አልፋ ከተማ ሆና ተመሰረተች። ከዚህ በኋላ እድገቷ እየተምዘገዘገ ይጓዝ ጀመር። ትላልቅ በረከቶችንም በዙሪያዋ ካሉ ከተሞች መሞንጨፍ ጀመረች። ለዚህም ማሳያ ይሆን ዘንድ በዘመኑ በ1960 ዓመተ ምህረት ይርጋለም ከተማ የርዕሰ መስተዳድር መቀመጫ ነበረችና ወደ ሐዋሳ እንዲዘዋወር ተደርጓል። ህዝቦቿም ያለመታከት ሌት ተቀን እየሰሩ የዛሬዋን የሲዳማ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ዋና መቀመጫ ሆና የምታገለግለውን ሐዋሳን ያላሳለሰ ጥረት በማድረግ ሰርተዋታል። ከዚህ በላይም ገና አሳምረው ይሰሯታል፣ እንሰራታለን። ሐዋሳ ስያሜዋን ያገኘችው የውበቷ ግማሽ ባለቤት ከሆነው ከፍቅር ሐይቅ ነው። ሐዋሳ ማለት የሲዳመኛ ቃል ሲሆን ትልቅ ወይም ሰፊ የውሃ አካል እንደማለት ነው። ይህ ሐይቅም ፍቅር ሐይቅ ወይም ሐዋሳ ሐይቅ እየተባለ ይጠራል። በኢትዮጵያ ካሉት ለቱሪስት መስህብነት ከሚያገለግሉት በረከቶች መካከልም አንዱ ነው። ሐይቁ አጠቃላይ የዙሪያ ስፋቱ ከ90 እስከ 94 ኪሎ ሜትር ስኩዌር፣ ከፍተኛ ጥልቀቱ ደግሞ ከ21 እስከ 22 ሜትር፣ አማካይ ጥልቀቱ ወደ 13 ሜትር፣ ስፋቱ ከ8 ኪሎ ሜትር በላይ እና ርዝመቱ ደግሞ ወደ 16 ኪሎ ሜትር አካባቢ እንደሚሆን ይነገርለታል። ይህ ሐይቅ ከሌሎች ሐይቆች ጋር ሲነጻጸር ከአብዛኛዎቹ ትልልቅ ከሚባሉ ሐይቆች ሁሉ ከፍተኛ ጥልቀት እንዳለው ይነገርለታል። ውድ አድማጮቼ በሚቀጥለው ቪዲዮ የሚቀጥለውን ፓርት ይዤላችሁ ቀርባለሁ። ሰናይ ጊዜ